ሰላም ጤና ይስጥልኝ። ዶክተር ሸምሴ ነኝ። ይሄ ለወንዶች መልካም ዜና ነው። ለሁላቸውም ሼር አድርጉላቸው ማለት ነው። ይዤላችሁ የመጣሁት አዲስ የስንፈተ ወሲብ መድኃኒት ነው። ይሄ የጸደቀ ብቸኛ ለስንፈተ ወሲብ በጥናት የተረጋገጠ በአሜሪካ የመድኃኒትና ቁጥጥር ባለስልጣን እውቅና የተሰጠው ወይም አፕሩቭድ የተደረገ ያለ ሐኪም ትዕዛዝ መወሰድ የሚችል መድኃኒት ኢሮግዞን በሚል ከዚህ ቀደም በሰራሁላችሁ ቪዲዮ ላይ በርካታ ሰዎች ጥያቄ ጠይቃችሁኛል። በዚህ ቪዲዮ ስለዚህ መድኃኒት የተነሱ ጥያቄዎችን አብራራለሁ ማለት ነው። የመጀመሪያው ይሄ መድኃኒት አጠቃቀሙ እንዴት ነው የሚል ነው። ውስጡ ላይ 4 ጄሎች ፓኮች አሉት። እንደዚህ ስትከፍቱት 4 ኢሮግዞን ጄሎች አሉ፣ ቲዩቦች አሉ። ይሄን ከፍታችሁ ከዛ እንደ ቴትራሳይክሊን ወደ ውስጥ ገልብጣችሁ ይሄን ስትወጉት ይወጣል ጄሉ። ያንን ጄል የብልት ጫፍ አለ አይደል? እሱ ላይ በመቀባት በ10 ደቂቃ እንደሚሰራ ነው ጥናቶች የሚያሳዩት። አጠቃቀሙም እንደዛ ነው። አንደኛው እሱ ነው። ሁለተኛ ይሄ ብቸኛው ኢሮግዞን የሚባለው ብቸኛው በጥናት የተረጋገጠ ለስንፈተ ወሲብ የሚቀባ ኢፌክቲቭ ውጤታማነቱ የተረጋገጠ መድኃኒት ነው ማለት ነው። እንደዚህ ስላችሁ ሁላችሁም ሰዎች ይሰራላችኋል እየሄዳችሁ ግዙ ማለት አይደለም። ይሄኛው በምንም መልኩ ስታንዳርድ በሐኪም የታዘዘ የስንፈተ ወሲብ መድኃኒትን አይተካም። ለምሳሌ የቪያግራን ያህል ጉልበት የለውም። ይሄ መድኃኒት ለማን ነው የሚሰራው የሚል ጥያቄ ይነሳል። ይሄ የሚሰራው ከዚህ በፊት ቪያግራና ዝርያዎቹ ታዳላፊል፣ ሲልደናፊል፣ ሌቪትራ ተመሳሳይ መድኃኒቶችን ያልወሰዱ የስንፈተ ወሲብ መጠኑ በጣም አነስተኛ፣ አንዳንዴ ጥሩ አንዳንዴ ትንሽ ጥንካሬ ያጣል ለምትሉ ወንዶች፣ ሌላ ተጨማሪ ምንም አይነት ህመም የሌለባችሁ፣ በተለይ ስኳር፣ ግፊት፣ ልብ ድካም እንደዚህ ከባባድ ያሉት ስንፈተ ወሲብ የተያዘ ስንፈተ ወሲብ ካላችሁ ይሄ መድኃኒት ውጤታማ አይደለም ማለት ነው። ይሄ መድኃኒት የሚሰራው በዋናነት እድሜያችሁ ከ40 በታች ለሆናችሁ፣ ይሄ ክሊኒካሊ በጥናት የተረጋገጠ ሳይሆን እኔ በኤክስፒሪየንስ ያየሁት ነው። ጥናቶች እንደሚያሳዩት 70% እንደሚሰራ ነው። ነገር ግን ይሄ የሚሰራው ከዚህ በፊት ያላቸው የስንፈተ ወሲብ መጠናቸው አነስተኛ ለሆኑ ወይም ማይልድ ኢሬክታይል ዲስፋንክሽን ላለባቸው ሰዎች ነው ማለት ነው። ነገር ግን ከዚህ ቀደም የቪያግራና ቪያግራ ዝርያ የወሰዱ ወንዶች ከዚህ ጋር አንጻር ምንም አይገናኝም ማለት ነው። ይሄ በጣም ቀላል ላላቸው ስንፈተ ወሲብ መዋጥ የሚዋጡ መድኃኒቶች ሳይድ ኢፌክት ስላላቸው፣ በአንጻሩ ይሄ ሳይድ ኢፌክቱ አነስተኛ ስለሆነ ያለ ሐኪም ትዕዛዝም መግዛት ስለሚቻል ከተቀቡትም ወዲያው በ10 ደቂቃ ማለትም ወርማፕ ሲደረግ ስለሚሰራ ለሰራላቸው ሰዎች ማለት ነው ይመረጣል እንጂ የስንፈተ ወሲብ መድኃኒት በሐኪም ተመርምሮ የሚታዘዙ መድኃኒቶችን አይተካም። ያን ያህል ጠንካራ አይደለም ማለት ነው። ነገር ግን ሳይድ ኢፌክቱ አነስተኛ ስለሆነ ይሄኛው ገበያ ላይ ያለ በተለያዩ ተቋማት አፕሮቭድ የሆነ ነው ማለት ነው። የቪያግራና ዝርያዎቹ ከዚህ ጥንካሬ የተሻሉ መልስ አላቸው ማለት ነው። ብዙ አንዳንድ ሰዎች ከባድ ስንፈተ ወሲብ ኖሯቸው ይህን ተቀብተው ለውጥ አላገኘውም ሊሉ ይችላሉ። የሚጠበቅ ነው ማለት ነው። ይህ የሚሰራው ቪያግራ ምናምን ያልጀመሩ ስንፈተ ወሲባቸው በጣም አነስተኛ የሆነ ትንሽ ጥንካሬ ነው የሚጨምር የምፈልገው፣ ብዙ ጊዜ ጥሩ ነኝ አንዳንድ ያስቸግረኛል ለሚሉ ወጣት ወንዶች የተሻለ ለውጥ ኖሮት ተገኝቷል ማለት ነው። አንደኛው እሱ ነው። ሁለተኛው ኤፊካሲው ውጤታማነቱ 70% ነው ሲባል 30% ማይሰራለት ሰው አለ። ሁሉንም መድኃኒቱን በትክክል ወስዶ አጠቃቀሙን በትክክል ተጠቅሞ ይሄ ማይሰራላቸው ወንዶች አሉ ማለት ነው። እንዳልኳችሁ ያለ ሐኪም ትዕዛዝ መድኃኒት መውሰድ የሚፈልጉ፣ ቶሎ እንዲሰራላቸው የሚፈልጉ በ10 ደቂቃ ውስጥ ይሰራል። እንደገና ደግሞ የስንፈተ ወሲብ መጠናቸው በጣም አነስተኛ የሆነ ቀላል ስንፈተ ወሲብ የምንላቸው ማይልድ ኢሬክታይል ዲስፋንክሽን ላላቸው ሰዎች ወይም ደግሞ ሌሎች መድኃኒቶች ታዘው ለስንፈተ ወሲብ ተጨማሪ ሲወሰድ የተሻለ የመስራት ሁኔታ አለው ማለት ነው። በደንብ የማይሰራላቸው ሰዎች ደግሞ ከባድ ስንፈተ ወሲብ ያለባቸው፣ በቃ ምንም አልቆምም ይለኛል፣ በጣም ብዙ ሰዓት ያስቸግረኛል፣ ፍላጎቴም አነስተኛ ነው የሚሉ ሰዎች ይሄኛው ብዙም አይሰራላቸውም። እንደገና ደግሞ ስኳር አለኝ፣ ግፊት አለኝ፣ ኮሌስትሮል አለኝ፣ ልብ ድካም አለኝ፣ የኩላሊት ችግር አለ የሚሉ ሰዎችም ላይ ይሄ ውጤታማ አይደለም ማለት ነው። እንደገና ከዚህ ቀደም
ቪያግራ ወስጄ አልሰራልኝም ካሉ ይሄ በቃ አይሰራም። ለምን ቪያግራ ጠንካራ ሆነው እሱን ወስደው ካልሰራ ይሄ ይሰራል ብሎ መጠበቅም አያስፈልግም፣ አይሰራም ማለት ነው። ግን የሚሰራላቸው አንድ ተጨማሪ ተደርጎ ሲታዘዝ፣ ሁለተኛ ደግሞ የስንፈተ ወሲብ መጠኑ አነስተኛ ሲሆን ነው ማለት ነው። በዛ ላይ ደግሞ መርሳት የሌለባችሁ ዋጋ ውድ ነው ከሌሎች መድኃኒቶች። አሁን ይሄ ከ12,000 እስከ 15,000 እንደየፋርማሲ እንዳገዛዛቸው ዋጋው ከፍ ያለ ነው ማለት ነው። ስለዚህ ዋጋው ውድ ስለሆነ ብቻ ይሰራልኛል ብላችሁ ብዙም ተስፋ ማድረግ አይኖርባቸውም። ነገር ግን ቅድም በነገርኳችሁ መልኩ በጣም የሚሰራላቸው በጣም የሚወዱት ሰዎች፣ በጣም ደስተኛ የሚሆኑበት ሰዎች አሉ። ነገር ግን እኛ ሀገር ብዙ ጊዜ ሌላውን ነገር ሞክረው አዲስ ነገር መጣ ሲባል ከባባዱን ሕክምና አድርገው ራሱ እምቢ ያላቸው ሰዎች ይህንን ይሞክሩና ከዛ እምቢ ሲላቸው ትንሽ ቅር የመሰኛት ነገር ሊኖር ይችላል። ዋጋው ከሌሎቹ እንዳውም ከስንፈተ ወሲብ መድኃኒቶች ትንሽ ከፍ ያለ ወደድ የሚል ነው ማለት ነው። ስለዚህ ከመግዛታችሁ በፊት ለእናንተ ትክክል ይሁን አይሁን ከሐኪም ጋር ብትማከሩ የተሻለ ነው። ነገር ግን ጥሩነቱ ሳይድ ኢፌክቱ ነው። ሳይድ ኢፌክት እንደ ሌሎቹ ሳይድ ኢፌክት የለውም። ነገር ግን ካልሰራላችሁ ደግሞ ስለ ሳይድ ኢፌክትም ማውራትም ብዙም ላይጠቅም ይችላል። በአንጻሩ ግን ሳይድ ኢፌክቱ እና ቶሎ መስራቱ ነው ተወዳጅ ያደረገው ማለት ነው። ይሄ ቪዲዮ ለሌሎች ወንዶችም ሊጠቅም ስለሚችል ሼር አድርጉላቸው። ላይክ ፎሎ ማድረጋችሁን እንዳትረሱ። ሰላም ነው።